እናመሰግናለን። በመቀጠል የተከበሩ አቶ ከማል ሀሺ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክብርት ሚኒስትሯንም እንዲሁም ከሷ ጋር የተገኙትን አመራሮችንም አመሰግናለሁ። ወንድሜ ዶክተር ሼቱም አመሰግናለሁ ማለት ፈልጋለሁ። ከዚህ በመቀጠል እኔ ማናቸው ጥያቄዎች የበለጠ የሚያያዙት ያው እንደምታውቁት በቅርቡ መራጭ ህዝብ ጋር ሄደን አዋይተን ስለመጣን ክብርት ሚኒስትር እርስዎ የሚመሩት ሴክተር ደግሞ ያው የሰው ፍላጎትን የሚሻ ስለሆነ ከዛ ጋር የተያዙና ወደዛ የሚያደሉ ነው የሚሆኑት። አንደኛው በዚህ ዓመት ህዳር ወር አካባቢ ወደ 16 የሚሆኑ መንገዶች ዲዛይናቸው እንዲጠና ጨረታ ወጥቶ ነበርና ከነዚህ ውስጥ እንደ ሶማሌ ክልል የጂጋ ተፈሪ በር የመንገድ ፕሮጀክት፣ የሽላቦ ፌርፌር መንገድ ፕሮጀክት እንዲሁም ፉኛም ቢራ የጀርሳና ጭናክሰን እያለ በኦሮሚያ ክልል ወደ ጂጋ የመጣው መንገድ አሉበትና ይሄ ጨረታ ምን ላይ ደረሰ ያለበት ሁኔታ ማብራሪያ ቢሰጠበት። ከዚህ ጋር ተያይዞ ከነዚህ መንገዶች ውስጥ አንዱ እኔ የመጣውበትን ምርጫ ክልል ያማከለ በመሆኑ በዚህ አጋጣሚ ህዝብ ስናዋይ ለእናንተ ምስጋና ስለላከ መናገር ፈልጌ ነውና ይሄ ያው እኔም ከመጣው ጀምሮ ከዴፍትም ያሉ ምክር ቤት አባላት ተደጋግሚ ቢጠይቁም በቅር ተይዟል ቢባልም ለመጀመሪያ ጊዜ ነው ስሙም ተጠርቶ ዲዛይን ወጣል ተብሎ ተስፋ የተሰጠውና በዚህ ደግሞ በጣም ተደስተው ስለነበረ አመስግንልን ስላሉ ነው። እንደ አካባቢ ተወካይ ግን ምናልባት በቀጣይም የመምረጥ ሂደት ሊኖር ስለሚችል የዚህ መንገድ ስትራቴጂዊነት የተወሰነ አጥር አድርጌ ለመግለጽ ፈልጋለሁና ጅጅጋ ተፈሪ በር የሮድ ፕሮጀክት ማለት ጅጅጋ ከተማን ተነስቶ ነለፈ ኢሳን ኦብሬን ሼደር ይባሉ ከተሞችን ሁለት ትልልቅ ወረዳዎችን ያው ብሬና የአረባ ወረዳን አቋርጦ የሶማሊላንድን አውደል ግዛት ዋና ከተማ የሆነችን ቦረማን የሚያገናኝ መንገድ ነውና ኦብሬና አረባ ወረዳዎች በጣም በግብርና ምርትም በእንስሳት ምርትም በጣም የታወቁ ናቸው። ትዝ ካላችሁ አንድ ጊዜ ክቡር ጠቅላይ ሚኒስትሩ የስንዴ ልማትን ሊጎበኝ የሄዱበት የለፌሳ አካባቢ ራሱ የዛ አካል ነው። የእንስሳቱ እንዳለ ሆኖ ከዛ በተረፈ ተርፋማ የሆነ አካባቢ ከመሆኑ ባሻገር ህዝቡ ኢሪጌሽንም ጭምር በበጋም በክረምትም እየሰራ ከሚያገኘው ሀብት ደግሞ በጣም በታወቀ ሁኔታ ትምህርት ቤቶች፣ መንገዶች፣ የጤና ተቋማትን በቁስ በማጠናከር የውሃ ጉድጓድ በመቆፈር ለልማት ተሳትፎ የሚያደርግና በባለፈው ዓመት ራሱ በክልል ደረጃ አመራር ደረጃ እውቅና ያገኙበት የተሸለሙበት አጋጣሚ ነበርና ይሄ መንገድ ቢሰራ ደግሞ የበለጠ ምርታቸውን ብዙ ቦታ ላይ እንዲያደርሱ ወደ ጅጋ ከተማው ሆነ ከዛ ውጪ ጎረቤት ሀገር ላይም ለመሸጥ በጣም የሚያግዛቸው ስለሆነ ትኩረት ቢሰጠው ላለው። ሌላው እንደምታውቁት የአውደል ግዛት ቦረማ ከተማ በቅርብ የምትገኘው ለሉጓሃዮና ለዜላው ወደቦች ነው። እንደምናውቀው ባገኘነው አማራጭ ወደቦችን ሰላማዊ በሆነ መንገድ ለመጠቀም እንደ መንግስት ስትራቴጂ ይዘን እየተንቀሳቀስን ነውና በዚህ ሳምንት የሶማሊላንድ መንግስት በሰጠው መግለጫ የሉጓሃያ ወደብን እንደገና ለማደራጀት የመጀመሪያ ዙር ጥናት ጨርሰዋል። ይሄ ማለት እንግዲህ ለጅጅጋ በጣም ቅርብ በሆነበት ሰዓት ላይ በትንሽ ሰዓታት ውስጥ መድረስ የሚቻልበት ቦታ ስለሆነ ይሄ ስፓልት የተገናኘ ቢሆን ትልቅ ፋይዳ የሚኖር ይሆናል። ሶስተኛውና በጣም አስፈላጊ የሚያደርገው ደግሞ እንደምታውቁት በአፍሪካን ዩኒየን አማካኝነት አፍሪካን ዴቨሎፕመንት ባንክ እየገነባ ያለው ኢንተርኮንቲኔንታል ኮሪደር አለ። ይህ ኮሪደር ከሳውዝ አፍሪካ ተነስቶ እስከ ኢጅፕት 16 አካባቢ የሆኑ ሀገሮችን ኦልሞስት ሁሉንም የምስራቅ አፍሪካ ሀገራትን ባካለለ መልኩ የተጀመረ ግንባታ አለና ይሄ ደግሞ መዳረሻው ቦረማ ስለሆነ በቀላሉ ከጅጅጋ ከዚህ ኢንተርኮንቲኔንታል ኮሪደር ጋር ማገናኘት እንችላለን ማለት ነው። 85 ኪሎ ሜትር ነው የወጣው ላይ አይ ቲንክ 70 ምናምን ነው የሚለው ግን 85 ቢሊስ ታከል ወደፊት ተሰጣጥኑት የምትደርሱበት ነው የሚሆነው። 85 ኪሎ ሜትር በሆነ ስፓልት መንገድ ላይ ለአዳዲስ ወደቦችም ተደራሽ ምን ሆን ከሆነ
ኢንተርኮንቲኔንታል ኮሪደር አካል ለመሆን የሚያግዘን ከሆነ በጣም አስፈላጊ ስለሆነ ያው እናንተ መርጣችሁታል። በሂደትም ምርጫ ላይ ትኩረት ይሰጠውላለሁ። በጥቅሉ ግን በሌላው ሀገራትም ላይ ያሉት 16ቱም የኛው አንገብጋቢ የሆኑ መንገዶች ስለሆኑ ብዙ ጊዜ ሰው የሚጠይቀው መቼ ነው ምን ላይ ነው ያለው መቼ ስንጠብቅ የሚለው ምላሽ ቢሰጥበት አውበሬም ማንሳቴ ካልቀረ መንገዱ የሚነካው ከተማ ያው በሚኒስቴር መስሪያ ቤታችሁ የዩአይዲፒ ፕሮግራም ተጠቃሚ እንዲሆን ተፈቅዶላቸዋል። መቼ ነው የሚጀመርልን ብለዋል። እሱንም በዚህ አጋጣሚ እንትን ቢባልን። ሁለተኛው በቀረበልን ሪፖርት ገጽ 10 ላይ የከተሞች ፋይናንስና ገቢ ሪፎርም ስራዎችን ማሻሻል በተመለከተ ማዘጋጃ ቤታዊ ገቢ ብር ካለፈው ተመሳሳይ ወቅት አፈጻጸም ጋር ሲነጻጸር የብር 22.26 ቢሊዮን ብልጫ አሳይቷል ይላልና ይሄ በጣም ጥሩ ነው ይበል ማለት ፈልጋለሁና ከዚህ ጋር ተያይዞ ያው መዘጋጃ ቤቶች ከከተሞች ጋር ስለሚያያዙ ፋይናንስም ከባንክ ጋር ስለሚያያዝ እንደምታውቁት ድንበር አካባቢ ያሉ ከተሞች ለምሳሌ በሶማሊያ ክልል ቶቆጫሌ፣ ዶሎ፣ ሞያሌ የባንክ እቀባ ከደረሰባቸው ኦልሞስት 3 ዓመት ሆኗልና የባንክ እንቅስቃሴ እንደዚህ በጣም በተያዘበት ሁኔታ ላይ ገቢ ለመጨመር አሁን የመጣውን ውጤት የበለጠ ለመጨመርም በጣም ትልቅ ቦታ ስለሚኖረው ቀጥታ ተያያዥነት ባይኖረውም ግን ባንክ ለከተማ ልማት ትልቅ ቦታ ስላለው እኔም በኔ በኩል ሁላችንም ብዙ ጊዜ በተደጋጋሚ ጠይቀናልና በእናንተ ሚኒስቴር መስሪያ ቤት በኩልም እገዛ ብታረጉልን ሁኔታውን ለማቀያየር ለምሳሌ ቶቆጫሌ እኔ ስለሚሄድ የኔ ምርጫ አካባቢ ስለሆነ ማንኛውም ቶቆጫሌ የመጣ ሰው ማውጣት የሚችለው 2000 ብር ብቻ ነው። ከዛ በላይ ማውጣት አይችልም። ካሽ ይዘው ወደ ከተማ የምትገባ ከሆነ ከ5000 ብር በላይ ካሽ መግቢያ ላይ ድንበር ሱሉ ፍተሻ አለ፣ ይዘህ መግባት አትችልም። የወጫሌ ከተማ ውስጥ ያሉ ባንኮች ክላይንት ከሆንክ ደግሞ ማንኛውም በገንዘብ ትራንስፈር ሊደረግልህ አይችልም። ማንም ሰው ትራንስፈር ማድረግ አይችልም። በዚህ ሁላ ሁኔታ ውስጥ የከተማውን እድገት በጣም ስለሚከብድ እየቀነሰም ስለሆነ ትኩረት ቢሰጠው ከዚህም ጋር ተያይዞ ያው ከባልደራዎች ጋር የሚሰሩት ስራ ቢሆንም ከስቴክሆልደሮች ጋር ቢሆንም ድንበር አካባቢ ያሉ ከተሞች የተለየ ትኩረት ቢኖራቸው ለምሳሌ ወጫሌ ከተማ ውስጥ ያለው የእንስሳት ገበያ ማዕከል ከተገነባ ቢቆይም ግን እንስሳት እንደልብ ወደ ከተማ ገብቶ መስራት ስለማይቻል ዳር ላይ በመሆኑ ኮንትራባንድ ነው ስለሚባል ዛጋም የራሱ ጫና ስላለ እንዲሁ በጥቅሉ እንደ ሀገር ድንበር አካባቢ ያሉ ከተሞች ህግን በማከለ መልኩ የሀገር ጥቅምም ሳይጎዳ የበለጠ የሚለውት መንገድ ቢስተካከል ለማለት እፈልጋለሁ። ይሄን ያለኝ። ሌላው እንደምታውቁት ሁሌም ከምርጫ ክልል ስንመጣ ምንድነው የምናደርገው? ያው ክልል ላይ መድረክ አድርገን አብዛኛው ክልላዊ ጉዳዮች እናነሳለና ከነዚህ ውስጥ አንዱ የሚነሳው እየተሰሩ ካሉ መንገዶች አንጻር መንገዶቹ ብዙ ጊዜ ገጠርን ያማከሉ በመሆናቸውና መሀል ላይ ያሉ ወረዳ ከተሞች ምናምን አቋርጦ ከመሄድ አንጻር ክፍተት ስላለ ዲዛይኑ በዛ ቢስተካከል የሚል ጥያቄ አለ። ለምሳሌ ሎቱ ሆኖ የዱብቲ አርሲቦይ አዲጋላ ቢዮ ኮበሌ ሎት 2 መንገድ ዲዛይኑ ወረዳ ከተሞችና ቀበሌዎችን ባለመልኩ ቢስተካከልን የሚል የህዝብ ጥያቄ ተነስቷልና እሱም ከወዲሁ ብታዩት ነው። ሌላው ከጅጅጋ ተነስቶ ወደ ድሬዳዋ ያለው መንገድም ስታተስ ጥሩ ቢሆንም እሱም እንደምታውቁት ብዙ ጊዜ እንደ ጃሬ እና ደንበል የሚባሉ ከተሞችን ማቆረጥ ሳይችል በጎን ስለወጣ በትንሽ ኪሎ ሜትር ርቀት ላይ ከደንበል ጋር የሚያያዝበት አጋጣሚ ይፈጠር ብለዋል። ደንበል አሁን ወረዳ ችቤኔ ምርጫ ክልል ነች። ተቆርጣ በመቅረቷ አሁን ብዙ ጫና ደርሷልና የተለመዱ አሁን የስልክም የመብራትም አገልግሎቶች በጣም የሚቆራረጡበት ለጥገና የመጡ ሰዎች ራሱ መንገድ በጣም የሚያስቸግራቸው በከተማውን በጣም ጎርፋማ በመሆኑ ወዘር አደጋ ያለ ስለሆነ የሚቻል ነገር ትኩረት ቢሰጠው ለማለት ነው። ከዛ በተረፈ በጥቅሉ እንደ ሶማሌ ክልል ያሉ የመንገድ ፕሮጀክቶች በጣም ረጃጅም ባይሆኑም ግን በጣም ጥሩ ፕሮግረስ ላይ ያሉም አሉ። በነበረን ከተል እንደ ጥሩ ያየናቸው ለምሳሌ የጎዳው የቀላፎ ፌርፌር ኮንትራት ሎት 3 ኩንዲ ጎርማዶ ጅብሪል ሽኒሌ ድሬዳዋ ሮድ ፕሮጀክት ቅድም የተናገርኩት ፊቅ ሰገግ ገርቦ ደናን ሮድ ፕሮጀክት ጅጅጋ ገለሽ ደጋ አህመዱ ሰገግ ሮድ ፕሮጀክት ነጌሌ ቦረና ዶላ አዶ መልካ ሱፍቱ ሎትዋን የመንገድ ፕሮጀክት
በመልካም ፕሮግረስ ላይ እንዳሉ የተገለጹ ሲሆኑ ሌሎች አንድ 7 የሆኑ መንገዶች ፕሮግረሳቸውን ትንሽ ቢፋጠን በጣም ዘገዩ ቅድም ለተገሩ አመታት 5 ዓመት 7 ዓመት እየተባለ የተሉትን እንዲሁ ስማቸውን ብቻ ጠቅሳለሁ ሳልዘረዝር ጎዴ ሄሬጌ ሎት 1 ጎዴ ዋርዴ ቀብሪ ዳሃር ፊቅ ሎት 3 ባቢሌ ፊቅ ሮድ ጅጅጋ ቱሉ ለወናጂ ዱላዓት ሰመካብ ሃርሙካሌ ሮድ ፕሮጀክት እንደገና ደግሞ የምታውቁት የጅጅጋ ባይፓስ ፕሮጀክት ፊቅ ሰጋግ ገርቦ ደና ሮድ ፕሮጀክት ሎት 3 ሰጋግ ፕሮጀክት የሚሉ ናቸው። ሌላው በጣም 5 የመንገድ ፕሮጀክቶች ደግሞ ተርሚኔት ተደርገዋልና ተርሚኔት ከተደረጉ በኋላ ምንም ኮሽ ያለ ነገር የለምና ምንድነው ሁኔታው ምን ነው ጣፋንታቸው የሚል ነገር የተነሳም ጥያቄ አለ። 4 ናቸው። አንደኛው ጅጅጋ ገሊልሽ ደጋህመዶ ሰጋግ ሮድ ፕሮጀክት ነው። ሌላው የኩቢ ሪቨር ብሪጅ ነው። ኢሜ ሸቤሌ ግራቭል ሮድ ነው። ዱብቲ አሪሶበይ አዲጋላ ቢዮኮበሌሎት አንድ ነው። እነዚህ ደግሞ ምን ላይ ደረጃ አሉ የሚባል ነገር ቢታይልን ተብሏል። የመጨረሻው ጥያቄ የሚሆነው ከከተማ ጋር የተያያዘ ነው። ሊበዙ ይችላሉ ግን አቴንሽን ያገኙልን ነው በአንዴ ላይ መለሱ ይችላሉና ይሄንን እስቲ ቀጥታ ላምበው ቀለል እንዲል በመጀመሪያ ደረጃ ከተማና መሰረተ ልማት ሚኒስቴር በሶማሌ ክልል ያሉት ከተሞች በአቅም ግንባታ ከተሞች በግቢ ራሳቸውን እንዲችሉ ለማድረግ በመሬትና ህንፃ መረጃ የያዝ አገልግሎት አሰጣጥ በቴክኖሎጂ እንዲደገፍና መሰል ጉዳዮች ይሰጥ ያለው ድጋፍ በጣም የላቀ በመሆኑ በክልሉ ህዝብ ማመስገን ፈልጋለሁ። ይህም ቢዬ ግን አሁን በክልሉ ከፍተኛ የልማት ጥያቄና የመልካም አስተዳደር ችግሮች ዋና ጉዳዮች ውስጥ ጥቂቶቹን አነሳለሁ። በክልሉ ከተሞች የዩአይዲፒ ፕሮግራም በርካታ የመሰረተ ልማትና የሲስተም ስራዎችን ሰርቷል። ፕሮግራሙ በዚህ ዓመትም ይቀጥላል የሚል ተስፋ በመኖሩ እና አሁንም በክልሉ ከፍተኛ የሆኑ የመሰረተ ልማት አቅርቦት ክፍተት ያለ በመሆኑ ፕሮግራሙ በወቅቱ ወደ ስራ መግባት ቢችል ብዙ ልማት ጥያቄዎች መመለስ ይቻላል። በመሆኑም ፕሮግራሙ በምን ደረጃ ላይ ይገኛል? ሁለተኛ በክልሉ በፌደራል በኩል የሚሰሩ መንገዶች ፕሮጀክት በከፍተኛ ደረጃ መዘግየት እና በወቅቱ ተናቆ አገልግሎት የመስጠት ችግር አንዳንድ የተያል ቅድምናጎት ለምሳሌ ይሄ ከተማውን ስለሚነካ ነው። የጅጋ ባይፓስ የመንገድ ፕሮጀክት፣ ቀብሪ ዳህር ዋርዴር መንገድ ፕሮጀክት፣ ጎዴ ሀርጌለ መንገድ ፕሮጀክት፣ ቀላፎ መንገድ ፕሮጀክት እና የመሳሰሉ ናቸው። ከዚህ ጋር ተያይዞ ከጅጋ ከተማ እስከ ኤርፖርት ድረስ ያለው መንገድ ስራ እንዲጀመር በክቡር ጠቅላይ ሚኒስትሩ ቃል የተገባ ሲሆን ስራው እስካሁን አልተጀመረም። ስለሆነም ህብረተሰቡ በጉጉት በመጠበቅ ላይ የሚገኝ ፕሮጀክት በሆኑ በወቅቱ ቢጀመር። ሶስተኛ ክልሉ በቤት አቅርቦት ፕሮግራም ተጠቃሚነቱ በጣም ዝቅተኛ ደረጃ ላይ የሚገኝ ክልል ነው። በአሁኑ ሰዓት በከተሞች ካለው የቤት አቅርቦት አቅም ማነስ የተነሳ የነዋሪው የቤት ጥያቄ እየተመላለሰ አይደለም። በመሆኑ ሚኒስቴር መስሪያ ቤቱ የቤት አቅርቦት ፋይናንስ ችግሩን በድጋፍ ወይም በባንክ ብድር ማመቸት ቢችል በከፍተኛ ሁኔታ እየቀረበ ያለው ጥያቄ በመጠኑ ቢሆን ለመለስ ይችላል ይላል። እኒ ናቸው። እኔም ቅድም የኮሚቴ አባላቶች እንደተናገሩ በ9 ወራት ውስጥ ሚኒስቴር መስሪያ ቤቱ ለፈጸመው መልካም ስራ ያለኝን ምስጋናና እውቅና መስጠት እፈልጋለሁ። አመሰግናለሁ።